ሰላም ፌስቡክ አካውንታችሁ ተጠልፎ ከሆነ ማወቅ ይፈልጋሉ? በጣም በቀላል መንገድ በአንድ ደቂቃ ውስጥ የማሳያችሁ ይሆናል። ፌስቡክ ላይ በመግባት ፌስቡክ አካውንታችሁ ተጠልፎ ከሆነ አሊያም ደግሞ ሌላ ሰው እየተጠቀመ ከሆነ ለማወቅ ፌስቡክ ላይ ከገባን በኋላ ሶስት መስመር እዚህ ጋር አለች። እሷን በመጫን ወደ ሴቲንግ እንሄዳለን። እሷን ከተጫንን በኋላ ሴቲንግ ኤንድ ፕራይቬሲ የሚል እዚህ ጋር ከታች እናገኛለን። ሴቲንግ ኤንድ ፕራይቬሲ የሚለውን አንዴ በመጫን ወደ ታች ይከፍትልናል። ከዛ ስር ሴቲንግ የሚል አጌን እናገኛለን። ሴቲንግ የሚለውን አጌን አንዴ በመጫን ወደፊት እንሄዳለን። ልክ ሴቲንግን ተጭነን ወደፊት ስንሄድ በዚህ መልኩ ይከፍትልናል። መጀመሪያ ላይ ዩሮ አካውንት በማለት አካውንት ሴንተር የሚል እናገኛለን። አካውንት ሴንተር የሚል እዚህ መጀመሪያ ላይ ዩሮ አካውንት ስር እናገኛለን። አካውንት ሴንተር የሚለውን በመጫን አጌን ወደፊት እንሄዳለን። እሱን ልክ ተጭነን ወደፊት ስንሄድ እንግዲህ በዚህ መልኩ ይከፍትልናል። በዚህ መልኩ ሲከፍትልን እዚህ ጋር መጀመሪያ ላይ ግን ፓስወርድ ኤንድ ሴኩሪቲ የሚል እናገኛለን። ፓስወርድ ኤንድ ሴኩሪቲ ከፕሮፋይላችን ስር ፓስወርድ ኤንድ ሴኩሪቲ የሚለውን ግን በመጫን ወደፊት እንሄዳለን። ፓስወርድ ኤንድ ሴኩሪቲ ተጠልፎም ከሆነ ሌላ ሰውም ከናንተ ጋር እየተጠቀመ ከሆነ እሱን ተጭነን ከሄድን በኋላ ከታች እዚህ ጋር ከዘረዘረልን በኋላ ከታች ዌይ ዩ ሎግድ የሚለውን እናያለን። የት ነው ፌስቡክ አካውንታችሁ ሎጊን ተደርጎ ያለው ወይም ደግሞ ተከፍቶ ያለው የሚለውን እንጫናለን። ፌስቡክ አካውንታችሁ ከኢንስታግራም ጋር ኮኔክት ሆኖ ካለ ፌስቡክ አካውንታችሁን ብቻ በመጫን ወደፊት እንሄዳለን ማለት ነው። የፌስቡክን ብቻ በመጫን ወደፊት በመሄድ እዚህ ጋር ዩር ዲቫይስ ወይ ደግሞ ዚስ ዲቫይስ የሚለው ብቻ መሆን አለበት። ሌላ ሰው ወይም ደግሞ ሌላ ስልክ እዚህ ስር ተዘርዝሮ ካለ ሁሉንም እየተጫንን ሎግ አውት ወይም ደግሞ ሳይን አውት በማድረግ እናስወጣለን። እዚህ ጋር በምታዩት መልኩ አንድ ስልክ ብቻ ነው ያለው ዚስ ዲቫይስ በማለት ሌላ ካለ ግን እየተጫንን ሪሙቭ ወይም ደግሞ ሳይን አውት ወይም ደግሞ ሎግ አውት እናደርጋለን ማለት ነው። ዚስ ዲቫይስ የሚለው ይሄኛው ስልክ ብቻ የሚለው መተው ይኖርባቸዋል ማለት ነው። ሌላውን እያንዳንዱን ተጭነን ሪሙቭ እናደርጋለን። በዚህ በቀላል መንገድ ከናንተ ጋር ፌስቡካችሁን የሚጠቀም ሰው ማወቅ ትችላላችሁ። ተጠቀሙበት።